እሺ ዛሬ ዩቲዩብ ተምኔል ውድድሩን አሸናፊ ነግራችኋለሁ። ቆይቻለሁ አይ ነው ለምን እንደቆየሁም ነግራችኋለሁ። ውድድሩ ላይ ማለት ነው ከተሳተፉት ውስጥ ከናንተ መካከል የተወሰነ ሰው ዴም አደረገልኝ እና ሚኪ ምረጥ አላችሁ። ሚኪ ማለት ዩቲዩበርስ ማለት ነው። ግራፊክስ ዲዛይንም ስለሚያስተምር ቲዩቶሪያሎች ምናምን ስለሚሰራ ፋይን እንደውም አሪፍ ነው ብዬ ለሱ ላኩለት። ሜሴጁን ራሱ አሳያችኋለሁ ከፈለጋችሁ። ቲክቶክ ላይ ነበር የላኩለት ይታይ ከሆነ አይሮን ነው ይህንን የላኩለት ዲሴምበር 14 ላይ ነው። ከዛ ምን አለኝ እሱ ደስ ይለኛል እንደውም እኔ መርጬ አሸናፊውን መርጬ ፕላስ ደግሞ ቪዲዮም ሰርቼበት ኮላብ እናደርጋለን አለኝ። ከዛ በኋላ መልስ የለም ጠበኩት። እኔም ከዛ በኋላ አልተመቸኝም። ከዛ በኋላ ደግሞ እሱ ስላልመለሰ ማንን ላኩላችሁ መሰላችሁ? ፌር እንዲሆን አብሪሎች ዲ ጀለሳችሁ ነው ታውቁታላችሁ መቼም። እሱ መረጠ። እሱ 2 ፍሬ ነው የመረጠው። 2 መረጠ እና ይሄኛውና ይሄኛው ይሻላል አለ። አብሪሎች ዲን ታውቁታላችሁ። 2 መረጠ 29 እና 80 መሰለኝ የመረጠው። ከዛ በኋላ እሱ የመረጠውን 2ቱን ለቻትጂፒቲ ሰጠውትና የተሻለውን ምረጥ ከሁለቱ አልኩት። ስለዚህ ለቻትጂፒቲ ሰጠውት እንደነገርኳችሁ ከ2 አንዱን ምረጥልኝ ብዬ ቻትጂፒቲ የራሱን ሪዝን ሰጥተው 29 ቁጥር አሸናፊ ሆኗል ማለት ነው። ምን ይላል? ስትሮንገር ኮንትራስቲንግ ከለርስ ይላል። ክሊነር ኮምፖዚሽን አለው። ሞር ፕሮፌሽናል ሉክ፣ ቴክስት ሬዲቢሊቲ ምናምን ብለው ብቻ ቻትጂፒቲ ይሄኛውን መርጧል ማለት ነው። አክቹአሊ እኔ ራሱ የመጀመሪያ ቀን ሳይው የተመቸኝ ከአብዛኞቹ ውስጥ አንዱ ይሄ ነው። ይሄንን የሰራኸው 29 ቁጥርን የሰራኸው ልጅ የላክበት ቦታ ላይ ዴም አድርግልኝ። ኢንስታግራም ላይ ከሆነ ኢንስታግራም ላይ እኔ ነኝ አሸናፊ ብለህ ዴም አድርግልኝ። ቴሌግራም ላይም ከሆነ ቴሌግራም ላይ የላክበት ቦታ ብቻ ታምኔዶ ነው የላክበት ቦታ ሜሴጅ ላክልኝና ፕራይዝህን ትወስዳለህ 3000 ብሩን። እናንተም ሰጀሽን ካላችሁ ከዚህ በኋላ ኮምፒት ማድረግ የምትፈልጉበት ነገር ካለ እስኪ ኮሜንት ሴክሽን ላይ ያሳውቁኝ። እንግዲህ የጠፋሁት ለዚህ ነው። ቶሎ ሸልሚያችሁ ወደሚቀጥለው መግባት ነበር ሐሳቤ። ሌጂት የሆነ ሪዝን አሳየቻችኋለሁ። እንግዲህ ኤኒዌይ በሚቀጥለው ቪዲዮ እስከምንገናኝ